ድንገት ከእንቅልፏ ነቃች። ከሌሊቱ 8 ሰዓት ተኩል ነው። ምንድነው ያባነነኝ ስትል ራሷን ጠየቀች። ምግብ ማብሰያ ክፍል ውስጥ የሆነ ሰው ከወንበሩ ጋር ተጋጨ። ጆሮዋን ወደ ምግብ ቤቱ አቅጣጫ ቀሰረች። ምንም ድምፅ አይሰማም። ፍጹም ጸጥ ያለ ነው። በጎን በኩል አልጋውን ብትዳብስ ባዶ ነው። ይበልጥ ጸጥታ እንዲሰፍን ያደረገው ያ ነው። ትንፋሹ የለም። ከአልጋዋ ወርዳ ቀስ ብላ ጨለማ በዋጠው ሳሎን በኩል ወደ ኩሽና አመራች። ኩሽና ውስጥ ተገናኙ። ሰዓቱ ከሌሊቱ 8 ሰዓት ተኩል ነው። ኮሞዲኖ አጠገብ የቆመ የሆነ ነጭ ነገር ተመለከተች። መብራቱን አበራችው። ሁለቱም ፒጃማ ለብሰው ቆመዋል። ሌሊት በ8 ሰዓት ተኩል ኩሽና ውስጥ። ኩሽና ውስጥ ባለ ጠረጴዛ ላይ ዳቦ የሚቀመጥበት ሳህን ይገኛል። ከዳቦ ላይ እንደተቆረሰለት ተመለከተች። ቢላዋው ሳህኑ አጠገብ ተቀምጧል። የጠረጴዛው ልብስ ላይ የዳቦ ፍርፋሪ ይታያል። ማታ ማታ ወደ መኝታ ከመሄዳቸው በፊት ሁልጊዜም ጠረጴዛውን ታጸዳለች፣ በእያንዳንዱ ምሽት። አሁን ግን ጠረጴዛው ላይ ፍርፋሪ አለ፣ ቢላዋውም አጠገቡ አለ። ብርዱ ወለሉ ላይ ካለው የሴራሚክ ንጣፍ ተነስቶ ቀስ እያለ ወደ እሷ ሲሳብ ተሰማት። እይታዋን ከሳህኑ ላይ አነሳች። የሆነ ነገር የሰማው መስሎኝ ወደዚህ መጣው አለና የምግብ ማብሰያ ክፍሉን ዙሪያ መመልከት ጀመረ። እኔም ሰምቻለሁ ብላ መለሰችለት። በሌሊት በፒጃማ ስታየው እውነትም የእድሜውን ያህል እንዳረጀ ተገነዘበች። 63 ዓመት። አንዳንዴ በቀን ሲታይ ገጽታው ገና ወጣት ያለ ይመስላል። እሱ በፒጃማ ስትታይ ያረጀች ትመስላለች ሲል አሰበ። ምናልባት በጸጉሯ ምክንያት ይሆናል። ሴቶችን ሌሊት ላይ በድንገት ያረጁ የሚያስመስላቸው ጸጉራቸው ነው። ጫማ ማድረግ ነበረብሽ እኮ፣ በባዶ እግርሽ የሴራሚኩ ቅስቃሴ ብርድ ያስመታሻል። ከ39 ጋብቻ ዓመታት በኋላ መዋሸቱን መቋቋም ስላልቻለች አልተመለከተችው። የሆነ ነገር እየሰማሁ መስሎኝ እኮ ነው። ከዚያ ምግብ ማብሰያ ክፍል ውስጥ ነው ብዬ አሰብኩ አለና በድጋሚ ዝም ብሎ ከአንዱ ጥግ ወደ ሌላው ጥግ መመልከት ያዘ። እኔም የሆነ ነገር ሰምቻለሁ እኮ ግን ምንም ነገር የለም ብላ ዳቦ ያለበትን ሳህን አንስታ ፍርፋሪውን ከጠረጴዛው ላይ አራገፈች። ምንም የለም ሲል እርግጠኛ ባልሆነ ስሜት አባባሉን ደገመው። ና ወደ አልጋችን እንሂድ፣ ውጭ ይሆናል፣ የሴራሚኩ ቅስቃሴ ብርድ ያስመታል አለችው ክንዱን ይዛ። እውነትሽን ነው፣ ከውጭ የመጣ ድምፅ ሳይሆን አይቀርም፣ እዚህ ውስጥ መስሎኝ እኮ ነው። በመስኮቱ አሻግሮ ተመለከተ። እጇን ወደ ማብሪያ ማጥፊያው ዘረጋች። መብራቱን ማጥፋት ይኖርብኛል፣ ካለዚያ በድጋሚ ሳህኑን ለመመልከት እገደዳለሁ። ሳህኑን መመልከት ደግሞ የለብኝም ስትል አሰበች። ከዚያም ና እንጂ አውጭ እኮ ነው፣ ንፋስ ሲኖር የጣራው ክፈፍ ሁሌም ከግድግዳው ጋር እንደተጋጨ ነው ብላ መብራቱን አጠፋችው። ልክ ነሽ፣ ንፋስ ሲኖር ክፈፉ ሁልጊዜ እንደተርከበከበ ነበር። እኔ ደግሞ ኩሽና ውስጥ መስሎኝ። ሁለቱም ቀስ እያሉ በጨለማ ውስጥ በኮሪደሩ አልፈው
ወደ መኝታ ክፍል ገቡ። ባዶ እግሮቻቸው ወለሉ ላይ ጣ ጣ የሚል ድምፅ ያሰማ ነበር። ንፋሱ ነው ሌሊቱን ሙሉ ሲነፍስ ነበር አለ አልጋው ላይ ጋደም እንዳሉ። ልክ ነህ፣ ሌሊቱን ሙሉ ሲነፍስ ነበር። የጣሪያው ክፈፍ ነው የተንቋቋው አለች። አሁን እኔ እኮ ደግሞ ኩሽና ውስጥ መስሎኝ ነበር። ለካስ የጣሪያው ክፈፍ ነው። በግማሽ እንቅልፍ ላይ ያለ በሚመስል ሁኔታ ተናገረ። ይሁን እንጂ ሲዋሽ ድምፁ ምን ያህል እውነተኛ እንዳልሆነ አውቃለች። ይበርዳል፣ ውስጥ ልግባ፣ ደህና እደር ብላው በስሱ አዛጋች። ደህና እደሪ፣ በጣም ይበርዳል አላት። ከዚያ በኋላ ጸጥታ ሰፈነ። ብዙ ደቂቃዎች ካለፉ በኋላ ቀስ ብሎ በጥንቃቄ ሲያኝክ ሰማችሁ። እንቅልፍ ያልወሰዳት መሆኑን እንዳውቀባት ሆነ ብላ ያለማቋረጥ በጥልቀት መተንፈስ ጀመረች። ማኘኩ ግን ተከታታይነት ስለነበረው ቀስ በቀስ እንቅልፍ ወሰዳት። በነጋታው ምሽት ላይ ወደ ቤት ሲመጣ 4 ቁርጥ ዳቦ አቀረበችለት። ሌላ ጊዜ የሚበላው 3 ቁርጥ ዳቦ ብቻ ነበር። 4ቱንም ብላ፣ እኔ ከዚህ በላይ መብላት አልቻልኩም፣ አንዱን ጨምረ ብላ እሺ ብላው ከጠረጴዛው መብራቱ አጠገብ ዞራለች። ሳህኑ ላይ እንዴት እንዳቀረቀረ ተመለከተችው። ቀን አላለም። በዚህ ጊዜ በጣም አሳዘናት። 2 ቁርጥ ዳቦ ብቻማ ልትበይ አይገባም አለ እንዳቀረቀረ። በእውነት በቃኝ፣ አልበላልሽ እያለኝ እኮ ነው። ግዴ ለማንተ ብላ ብላ አለችው። ጠረጴዛው መብራት ስር መታ የተቀመጠችው ለተወሰነ ጊዜ ከሱ ርቃ ከቆየች በኋላ ነበር።